ደጃፍ በሰዎች ተጨናንቋል። ደግሞ ምን ተፈጥሮ ይሆን አልኩ በልቤ። መቼም አዲስ ሰባቂ መጥቶ ወይም እንግዳ ነገር ተፈጥሮ ይሆናል እንዲህ ሰዎች የተሰበሰቡት አልኩ ሁኔታው ብዙም ሳይገርመኝ። ከላይ የሚመጡት የቆሙትን አይተው ምክንያቱን ለመረዳት ልባቸው ተሰቅሎ ቁልቁል ሲንደረደሩ ከታች አቀበቱን የሚወጡትም ሁኔታውን ለማወቅ ሽቅብ ይጣደፋሉ። መኪናውን አቆሙ በመስኮት አንገቱን ያንጋጠጠ የሚመለከትም አለ። አበበች መጣለች። አበበች የሰፈራችን ሴተኛ ዳሪ ወይም ባለቡና ቤት ናት። አሁን እቺ ምን ሊራባት ነው የምትጋፋው ብያሰብኩ። እይታዬ እሷ ላይ ጎልቶ ሽፎ ቢጤም አለ። ወዝ ጠግባ የምታብለጨልጭ አዳፋ ሱሪው እንዳትወልቅ ግራጁን ኪሱ ከቶ በዛች ቆልማማ ከዘራው ደገፍ ብሎ ወደሚጋፉት ያንጋጥጣል። ስለመጠጥ የሚያወራ ሰው ይኖራል አልኩ በልቤ። ሽፎ ተስፋ ሳይቆርጥ መቆም አስገረመኝ። ሰው በላይ ይጨምራል። ተስፋ ቆርጦ የሚመለስ እንኳን የለም። የተወሰነ ሰዓት እጅብ ብለው ቆመው ሲያበቁ ሐሴትና ግርምት በፊታቸው እየተነበበ ይሄዳሉ። የስብስቡ ሚስጥር ለናይኔቱ ራቅ ብሎ ትርምሱን ለሚያስተውል አይፈታለትም። አስፋልቱን ተሻግሬ ቀረባልኩ። ሁሉም ወደ ግንቡ ይንጠራራል። ተንጠራርቼ ለማየት ሞከርኩ። ማስታወቂያ መሆኑን ሳውቅ ሁለት ሶስቱን ተጋፋውና በመሃል ተሽሎክልኬ ለማየት ቻልኩ። የሚገርም ማስታወቂያ አይቼውም ሰምቼውም የማላውቀው አይነት ስለሆነብኝ በጣም ደንቆኛል። እንዲህ ይላል: ታላቅ ክርስቲያናዊ ዋጋ ለክርስቲያኖች። ቤተክርስቲያን እናንተ ልጆቿን የሚያስደስትና የሚያረካ ነገር ይዛላችሁ ስትቀርብ ዛሬ የመጀመሪያዋ ባይሆንም እነሆ አሁንም የምእመናኖቿን የወንጌል ጥማትና የኑሮ ድቀት ለመጠገን ስትል ልዩ በረከት ነፍስ ወስጋ አዘጋጅታ ስትጠብቃችሁ በደስታ ነው። ከናንተ የሚጠበቅ ነገር ቢኖር ሆድን ከምግብ መከልከልና ገላን በጠራ ውሃ አጥቦ መገኘት ብቻ ነው። ከዚህ በኋላ እያንዳንዱ ስሙንና እድሜውን እያስመዘገበ ወደ ታላቁ የስብከት አዳራሽ ይገባና አዳራሹ ከሞላ በኋላ በእለቱ መጋቢ አባት ለእያንዳንዱ በእድሜ ልክ ገንዘብ ይሰጣል። አሰጣጡም ከ18 ዓመት ይጀምራል። 18 ዓመት 180 ብር፣ ለ19 ዓመት 190 ብር እያለ ይቀጥላል። ክርስቲያኖች ይህ ድል እንዳያመልጣችሁ ራሳችሁን አዘጋጅታችሁ ጠብቁ። እውነትም የሚደንቅ ማስታወቂያ። አይኔን ተጠራጥሬ ድጋሚ አነበብኩት። ያው ነው። ወደ ቤቴ ልሄድ ብዬ ድጋሚ መልሼ አነበብኩት። የሰበካ ጉባኤውን ማህተም ስመለከት እርግጠኛነቱን አመንኩ። መቼ ነው አንዱን የኔ አይነቱን ስሱ ሰው ጠየቅኩት። አልሰማኝም። የአይኑ ውሃ እስኪያቅር አፍጥጦ ያነባል። አይቺ ስጋ ከታች ረሳውትን ማስታወቂያ አነበብኩ። ሲጋራ ያጨሱ የነበሩ መጠጥ ይጠጡ የነበሩና የሚጠጡ ከትዳር ውጭ ዝሙት ይፈጽሙ የነበሩና የሚፈጽሙ በዚህ እድል መጠቀም አይችሉም ይላል። ዞር ብዬ በመለከት ሽሆሙን አበበች የሉ። ዘማይቱን ሴት ለማስደብደብ ሄደው አፍረው እንደተመለሱት ፈሪሳውያን ስራቸው አሳፍሯቸው እንደተመለሱ ሲገባኝ በጣም አዘንኩ። የነርሱ ስራ የተገለጠ ስለሆነ አፈሩ። ይሄኔ ስንቱ በደለኛ ከኔ ጀምሯል አይደል አልኩ በልቤ። ምን አይነት ጉድ ነው! ክርስቶስ ኃጣንን ልጠራ መጣው ያለ ኃጢአተኞች እንዳትደርሱ መባሉ ከቃሉ ጋር የሚጋጭሩ ታየኝና ከግፊያው ወጣው። ከ3 ቀን በኋላ የማገኘው 260 ብር ምን ላይ እንደማውለው ያሰብኩ ተረከዞ የተገነጠለችብኝና የጫማ ቀለም የራባትን ጫማዬን ያስታወስኩ ወደ ቤት ያዘገምኩ። እንደኔ ማስታወቂያውን አንብቦ የተመለሰ ሰው አገኘውና እየተጫወተን ጉዞ ቀጠልን። ሰውየው ብዙ ያወራል። እስከዛሬ እንጀራ እናት ነበረች አየህ፣ እኔ ግን እስከዛሬ አልተጎዳውም። አልጠየቅኩትም። ብቻውን ይደሰኩልኝ ጀመር። እውነተኛ እናቴ ፕሮቴስታንት ነበረች። ምክንያቱም በኦራንዴ ቀለቤን በራሽን ስለምትለግሰኝ። አሁን ደግሞ እንጀራ እናቴ የነበረች ኦርቶዶክስ ተዋህዶ ቀለቤን ልትሰፍርልኝ ይሄው ልዩ ጥሪ ያዘጋጀች። ይገርማል። እንዴት መሰለ የተደሰትኩት። መጀመሪያ ስሰማ አላመንኩም ነበር። ካነበብኩ በኋላ ነው ያመንኩት። የሰውየው ሁኔታ ገርሞኝ የሚለውን ከሰማው በኋላ ቤተክርስቲያን ልጆቿን በአሁኑ ጊዜ በቀለብ መጥቀም ግዴታው እኮ አይደለም አልኩት። እንዴ ነው እንጂ ብዙዎች ቤተክርስቲያናችንን ትተው የሚሄዱ ስለዚህ እኮ ነው አለኝ። ምድረ ሆዳም ለሆዱ ሲል ወደ መናፍቃን ጉሬ እየተንጋጋ እናንተ እግዚአብሔርን አላወቃችሁትም ይላል። አንተም አሁን እምነት አለኝ ልትል ነው?
ስለምግብ ባወራ ቦታ ሁሉ የምትንከራተት የቀንጅብ ሌላው አስቤ ለመናገር ድፍረቱን አጣው። የሰውየው ማንነት አበሳጭቶኝ ልሰናበተው ምክንያት ስሻ የተዳደፈች ሰማያዊ የስራቱ ታለብሶ ፊቱ በነጭ አቧራ ተሞልቶ በቀኝ እጁ ከባድ መዶሻ በግራው ደግሞ ሌሎች ብረታ ብረት ነገሮች የተሸከመ ባልንጀራይ ሰላምታ ሰጠንና ቆመን። ገና ከመቆማችን አብሮኝ ይቀባጥር የነበረው ሰው ጠራው። ደበበ እንዴ ወዴት ትሄዳለህ? ይልቅ ሂድ ወደ ቤተክርስቲያን። ወዴት ቤተክርስቲያን? ወደኛ ነው። ለምን? ገንዘብ ይሰጣል አልሰማህም ለካ። ኧረ እባክህ ሳያመልጥ ሂድ። ቀደም ከአንዳንድ ሰዎች እንደሰማሁት ከትንሽ ደቂቃ በኋላ ማስታወቂያው ይነሳል ብለውኛል። እባክህ ሂድና ተመዝገብ አለው። ያ ስራ ያደከመው ሰው ለነገሩ ሳይቻኮል ለመሆኑ ዛሬ ወደ ቤተክርስቲያናችን ማን መርቶን የመጣው? መቼም ለሆድ የሚሆን ነገር ነው የተባለ ነገር አፍልጫ ከብዙ ኪሎ ሜትር ርቀት ላይ ይጣራል አይደል? አለና ሲስቅ እኔንም ከልብ ያስፈነደቀኝ። ይሄኛው አሁን መጨጨቁን አልተው እና ሄዳት መዘገብ ትክሻውን በሁለት እጁ ይዞ ነቀነቀው። እባክህ የወዘወዝ ካታድክመኝ፣ ስራው የሚያደክመኝ ይበቃል። ሄጄ በመዘገብ አልከፋ፣ ግን ስራ አለብኝ። አንተ ደግሞ ይሄ ነው ስራ የምትለው? ምን አልክ አንተ? መንገድ መስራት ስራ አይደለም? ስራውን ሲያናንቅበት ፊቱ ባንዴ ተለዋወጠ። ስለ ስራ ያገባም ሄድና አንተ እንደለመደብህ ተመጽወት። እኔ ግን እጅ እግር ጤና ኖሮኝ መስራት መቻሌ ብቻ ነው የሚያኮራኝ። ገባ? እግዚአብሔርን መውደዴን የሚገልጸው በዚያ ነው። ከማንኛውም ገቢ 10% ለቤተክርስቲያን ብጻት ሳገባ ደስ ይለኛል። ልቤ ውስጣዊ ሰላም ያገኛል። በተረፈ ይቺ መንገድ የብርሃን ናት እንጂ የስጋ ጥቅም ማካበቻ አይደለችም። ከርሷ ምንም አይነት ስጋዊ ጥቅም አልሻም። እርሷ ስጋዊ አይደለችማ፣ ዘላለማዊ ናት እኮ። እኔ እርሷን ባፋ ነገር ሳገለግላት እኔን ደግሞ በመንፈሳዊ ነፍሳዊ ጥቅም አጎልምሳኛለች። ያኔ ነው ፍቅራችን የሚጎለብተው፣ መቼም የማይቀዘቅዘው። ለእርሷም እንደኛማ ከሆንኩ ለጥቅሟ ብቻ ይሆንብኛል ፍቅሬ። እስቲ እናንተ ሄዱና በረከቷን ተቀበሉ። ግድ የለም በእርሱ እንኳን ልጆቼን ሊቀፍ ብላ ይሆናል። በሉ ደህና ዋሉ፣ ስራ ረፈደብኝ አለና ቶሎ ቶሎ እየተራመደ ፊታችን ሄደ። ወደ ቤት ያመራው 3ኛው ቀን ነው ዛሬ። 9:30 ይላል ከአዳራሹ ግድግዳ ማለት ሰቀለ ግድግዳ ሰዓት። ቤቱ ካፍ እስከ ገደፉ በሰዎች ተጨናንቋል። እያንዳንዱ ሰው ጻዳ ልብስ ለብሷል። መቼም ሁሉ ጊዜ ቤተክርስቲያን አልፎ አልፎ ለቅዳሴም ስመጣ የማያቸው ምዕመናን ብዙዎቹ የሉም። ምን እንደወሰዳቸው ግራ ገባኝ። በብዛት የማላቃቸው ሰዎች ናቸው ያሉት። ማስታወቂያውን አንብቤ ስመለስ ያጋጠመኝ ሰውም አለ። ብዙ ሰው ያውቃል መሰለኝ በአዳራሽ ውስጥ እየተመላለሰ ወሬ ያደምቃል። ራሴን መልሼ ታዘብኩት። ቤተክርስቲያን የተለያዩ መንፈሳዊ ዝግጅቶች፣ የስብከት ፕሮግራሞች፣ የጸሎት መርሃ ግብሮች፣ መዝሙርና ድራማዎች የመሳሰሉት አሉ ተብሎ ማስታወቂያ ስመለከት ድርሽ የማለው ሰው ዛሬ ብር ይሰጣል ሲባል መምጣቴ ራሴን እንድወቅስ አደረገኝ። ብዙ ወረተኛ ሰው እንዳለ ተረዳው እንደ ትዝብት። ከትንሽ ሰዓት በኋላ አንድ ወጣት ዲያቆን ከመጀመሪያው ረድፍ አንስቶ ስምና ዕድሜ መዝገብ ጀመረ። አንድ ረዘም ያሉ ካህን መድረኩ ላይ ቆመው የተሰበሰበውን ህዝብ ባንክሮ ይቃኛሉ። ወደ ንስሐ የሚጠራ መዝሙር በአዳራሹ በተሰቀሉት ድምጥ ማጉያዎች ይሰማል። መዝገቡ እንደጨረሰ እኛ ካህን ጉባኤውን በጸሎት ከፈቱት። አንድ ያሬዳዊ መዝሙር ዘመሩና የእያንዳንዱ ስምና ዕድሜ ከሚሰጠው ገንዘብ ጋር ተነበበ። በአዳራሹ ያለው ሰው ከ500 በላይ ነው። በተጨማሪም ከአንድ ልጅ በስተቀር ሁሉም ከ30 ዓመት በላይ ያለ ነው። ብዙ ወጣቶች እንዳሉ ያስታውቃል። ግን ሁሉም እድሜውን ጨምሮ ነው የተናገረው። እኔም በ25 ዓመቴ ላይ አንድ ጨምሬ መናገሬ ሌላ ጸጸት ሆነብኝ። 2 አልኩት ዝብቴ። አንድ አዛውንት ጺማቸው እንደ በረዶ ክምር የነጣባት መድረኩ ላይ ካለው ካትሮኖሱ ጀርባ ቆመው የስብከተ ወንጌል መርሃ ግብራቸውን ጀመሩ። ቤተክርስቲያን ልጆቿን ጠርታ እንደዛሬ ሰምሮላት አያውቅም፣ እልል በሉ አሉ ገና ንግግር ሲጀምሩ። አዳራሹ በእልልታ ድብልቅልቅ ወጣ። ብር ሊሰጠው ቀርቦ እልል ማለት ይብዛበት አልኩ በልቤ መዳፌ እስኪቃጠል እያጨበጨብኩ። ካህኑ ትምህርታቸውን በጥቅስ ጀመሩና ማብራራት ቀጠሉ። ዛሬ ባለ 30 ዓመት ሰው የሆንክ እግዚአብሔር አሁንም ና ወደኔ ብሎ ወደርሱ እንድትቀርብ ነሆ እንደ አዲስ ይጋብዛል። ባለ 40 ዓመት ሰውም የሆንክም
በዚህ እድሜህ አሁንም ወደ ንስሐ ተጠርተሃል። ባለ 46ም ባለ 50ም ከዚያም በላይ ትገቡ ዘንድ ነፍሳችሁን ከጥፋት ታሸሿት ዘንድ አሁንም የእድሜ ልካችሁን ጥሪ ዛሬ ትጠራላችሁ። እሺ በሉትና በረከቱን ተቀበሉ። እንቢ ብላችሁ እሳት እንዳይበላችሁ። ጎበዝ ቤተክርስቲያን በእድሜያችሁ ልክ የምትሰጣችሁ ዘላለማዊ ገንዘብ ይሄ ነው። ተዘጋጃችሁ ወዳጆቼ? ታዳሚውን በትኩረት ይቃኛሉ። አዳራሽ ውስጥ ሰው ያለም አይመስል። ሁሉም ጸጥ ብሎ ካህኑን ያዳምጣል። ሆይ እግዚአብሔር! በስጋዊ ገንዘብ ሽተን ነበር የተሰበሰብን። ለካ ለንስሐ ነበር የተጠራን። ለአራተኛ ጊዜ ራሴን ታዘብኩት። ካህኑ አሁንም ማስተማራቸውን አላቋረጡም። ዛሬ መላእክት ናቸው እናንተ የክብር እንግዶቻችን አቀባበል ያደረጉ። የሚያስተምራችሁ አዱኛውን የሚሰጣችሁ በእድሜ ልክ ጸጋውን ገንዘቡን የሚያድላችሁ የምህረት ፊቱን ይቅርታ ልቡን የሚከፍትላችሁ ቃሉን የሚነግራችሁ እያንዳንዳችሁን ልቦና የሚያንኳኳው እግዚአብሔር ነውና አሉና በተጨማሪ ጥሩ አባታዊ ተግሳጽና ምክር ሰጥተው ትምህርታቸውን አጠናቀቁ። ከስብከት በኋላ እያንዳንዳችሁ ስትጠሩ ተራ በተራ ነው ተባለ። ሁኔታው ግራ ገባኝ። እውነት በእድሜ ልክ ክብር ሊሰጥ ነው እንዴ? ገረመኝ። ሁሉም ተራ በተራ ተጠርቶ ሲሄድ በዛ ወደ ውጭ ነበር የሚወጣው። የወጡትን ሰዎች በመስኮት ስመለከት ምንም አይነት የስሜት ለውጥ ከፊታቸው ለማንበብ ተቸገርኩ። ቢያንስ 250 ሰዎች ከሄዱ በኋላ ተራ ደረሰ። መድረኩ ላይ ስወጣ ወንበር ላይ ቁጭ ብለዋል። ስምህን ልጄ ነገርኳቸው። የነፍስ አባትህ ስም ነገርኳቸው። ምክራቸውን ለገሱኝ። እግዚአብሔር የሚሰጥ ገንዘብ ጸጋውን ነው። ስለዚህ ልጄ የሰራኸውን ኃጢአት ሁሉ ለንስሐ አባትህ ተናዘዝ። የክርስቶስን ስጋና ደም እንድትቀበል በእግዚአብሔር ስም እማጸናለሁ። ይህ በዚህ እድሜ የተሰጠ የመጨረሻ የእግዚአብሔር ጥሪ ነው። እሺ ልጄ እሺ? በደስታ ተቀበልኳቸው። ለውጣ ሲሄድ ጠሩኝና አንድ ትንሽ ካርድ ቢጤ ሰጡኝ። በደማቅ በር እንዲህ ተጽፎባታል። እግዚአብሔር ለዘላለማዊ ክብሩ ጠርቶ ድህነተ ስጋ ድህነተ ነፍስ የምታገኝበት ስጦታ ለግሷልና የጥሪው ፍቺ ሳይገባ ቤተክርስቲያንን እንዳትኩሳት አደራ አለብህ። ሁኔታው በጣም ገረመኝ። ካዳራሽ ወጥቼ ካርዷን ደረት ጊዜ ከትቼ ቤተክርስቲያኑን ተሳለምኩኝና ንስሐ አባቴን የት እንደማገኛቸው እያሰብኩ የሰራሁትን እስከዛሬ ኃጢአት እያሰላሰልኩ ለወጣ በደጁ በር ስደርስ አንድ ሰው ጠራኝ። ዞር ስል ያ አንድ ቀን ያገኘሁት ሰው ነው። አደራን ተቀበልህ አለኝ ፈገግ ብሎ። ተቀበልኩ መለስኩለት። እንዴት ሆነ አገኘው? ልዩና አስደሳች። ባመላለሴ ተገርሞ ራሱን ነቀነቀና እኔም ወረተኛ ላልሆንም እያለሁ ካሁን በኋላ በነፍስ ብቻ ልጨነቅና ላስብ ቆርጫለሁ ብሎኝ ከቤተክርስቲያን ወጥተን ዞረን ለመሰናበት ስንሰለም በሩቅ አንድ የማውቀው ሰው ነጠላ ለብሶ በእጅ ጸሎት መጽሐፍ ይዞ በረንዳው ላይ ባለች የቤተክርስቲያን ሙዳየ ምጽዋት ሳንቲሞችን ተራ በተራ ሲጨምር አየሁት። ያ አንድ ቀን የሥራቱ ታለብሶ ይታተር የነበረው ሰው በመንፈሳዊ ህይወቱ ቀናውበት። ለካ እንዲህ አይነት ሰዎች አሉ። ከለት ኩርሳቸው ቆጥበው ለቤተክርስቲያን ህልውና ወረታቸውን የሚለግሱ አልኩ በልቤ። ትዝብት ያበቃ። እስከዛሬ ለካ የልቤን መዝጊያ የሚያንኳኳው ጌታ አልተመለሰም። ዛሬም ይጠብቀኛል ተስፋ ሳይቆርጥ። እኔም ሰማሁት። እንግዲህ አብሮኝ ይኖራል። ወስብሐት ለእግዚአብሔር።